ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ በዚህ ቪዲዮ የማሳያችሁ ፔመንት ሜተድ ነው። የአሊኤክስፕረስ ላይ ፔመንት ሜተድ ቪዛ እንጠቀማለን ወይም ማስተር ካርድ እንጠቀማለን። ግን ለመክፈል ስንሞክር ፔመንት ፌልድ ብሎ ያስቸግረናል። እሱን ነገር እንዴት እንዳስተካከልኩ ነው ማሳያችሁ። እኔንም እንደዛው ስለገጠመኝ ማለት ነው። ስለዚህ አብዛኛው ጊዜ ፔመንት ፌልድ የሚልበት ብዙ ምክንያቶች ይኖራሉ። ከዛ መሀል እንግዲህ ቪዛ ካርዳችንን ስንሞላ ቁጥሩን ስንሞላ ወይ ተሳስተን ከሞላን ስማችንንም ተሳስተን የምንሞላ ከሆነ እንደዚህ አይነት ነገር ሊያጋጥም ይችላል። ሁለተኛው ነገር ደግሞ ስልክ ከቀየርንም ያጋጥማል። እኔ ያ መሰለኝ ምክንያቴ። ለምሳሌ መጀመሪያ የከፈታችሁበት የአሊ ኤክስፕረስ ስልክ ቀይራችሁ በሌላ ስልክ የምትጠቀሙ ከሆነ አሊ ኤክስፕረስ ፔመንት ኤረር ብሎ ልክ እንደምስሉ ላይ እንደምታዩት ሊያሳያችሁ ይችላል ማለት ነው። ስለዚህ ይህን እንዴት እንደምታስተካክሉ በዚህ ቪዲዮ አሳያችኋለሁ። እኔ እንዴት እንዳስተካከልኩ አሳያችኋለሁ ማለት ነው። የመጀመሪያው በቀላሉ ብትጀምሩ ጥሩ ነው። ቪዛ ካርዳችሁን አትቀይሩ። መቀየር እዚህ ጋር አስፈላጊ አይደለም። አፒል አርግ ያለው ማለት ነው። ይኸው ስክሪኑ ላይ እንደምታዩት እንግዲህ አፒል አርግ ያለው ሰሚት አፒል አርጌ ይኸው ኬዝ ነምበሬ አፒል ሪዛልት አፒል አክሴፕትድ ተደርጓል። ስለዚህ ይሄ ይመጣላችኋል መጨረሻ ላይ ሰሚት ስታረጉ ይሄ ይመጣላችኋል። መጠበቅ ነው ማለት ነው፣ መልስ እስከምታገኙ ማለት ነው። ያው ሰሚት የምታደርጉት ዶክሜንቶች አሉ። አንደኛው አይዴንቲቲያችሁን ነው ሰሚት የምታደርጉት። እዛው አፒል ሰሚት ታደርጋላችሁ። ማስተር ካርድ ወይም ናሽናል አይዲ መጠቀም ትችላላችሁ። ሁለተኛው ነገር ደግሞ ቪዛ ካርዳችሁን ሰሚት ታደርጋላችሁ። ይኸውም ስክሪኑ ላይ እንደምታዩት ያው ቨርቹዋል ካርድ ነው የምትጠቀሙት። እሱን ስክሪንሾት አንስታችሁ የመሀለኛውን ቁጥር አጥፍታችሁ ለሴኩሪቲ የዳርና የዳሩን ብቻ አስቀረታችሁ፣ ሲቪ ነምበሩንም አጥፍታችሁ ለሴኩሪቲ እሱን ሁለተኛ ፔጅ ላይ እሱን ነው የሚጠይቃችሁ። ሶስተኛው ባንክ ስቴትመንት ነው። ባንክ ስቴትመንት ያው ቨርቹዋል ካርድ ላይ እዛው ቨርቹዋል ካርድ ውስጥ ገብቼ ላሳያችሁ። እኔ ቢትኖብ ነው የምጠቀመው። ያው ትንሽ ክፍያው ትንሽ $3 ይቆርጥባቸዋል እንጂ አሪፍ ነው፣ ፈጣን ነው። ቪው ካርድ ትራንዛክሽን የሚል አለ። እሱን ስክሪንሹት አድርጋችሁ ይሄን ትራንዛክሽን የተካሄደበትም ይሄን ሙሉ ስክሪን ትልኩታላችሁ ማለት ነው። ይሄን ማለት ነው የተላላኩበት ዛሬ ተቀብሏል። ከአሊ ኤክስፕረስ ነው የቆረጠው ዛሬ እሁድ ማለት ነው። እንደውም እሁድ ነው መልስ የሰጡኝ። ይሄን ነው የምትልኩት እንደ ትራንዛክሽን። ሌላ ካርዱንም መላክ ትችላላችሁ። ይኸው እንደምታዩት ካርዱን ሁለት ዶክሜንት መላክ ትችላላችሁ። ይኸው ካርዱን ፊት ለፊቱን ስማችሁ ያለበትን ስክሪንሾት ታነሷትላችሁ። ተጨማሪ ደግሞ ትራንዛክሽን ዲቴሉንም ስክሪንሾት አንስታችሁ ሁለቱንም መላክ ትችላላችሁ ማለት ነው። አንድ ዶክሜንት ሁለት ጊዜ መላክ ስለምትችሉ ማለት ነው። መጨረሻ ላይ ያው ሜሴጅ መጻፍ ነው። ሜሴጅ መጻፊያ ቦታ አለች። እሷ ጋር ፕሊዝ አፕሩቭ ማይ ቪዛ ካርድ ኢንዲንግ ዊዝ ብላችሁ የመጨረሻ ቁጥሩን ጠቅሳችሁ ሰሚት ማለት ነው። ሰሚት ካላችሁ በኋላ ሪዛልት ጠብቅ ሚል ሜሴጅ ያመጣላል። መጠበቅ ነው፣ 24 ሰዓት ትጠብቃላችሁ ማለት ነው። በዚህ መልስ እስከምታገኙ ማለት ነው። እኔ የገባልኝም ሜሴጅ ላሳያችሁ። ቅዳሜ ነበር የላኩት ሰሚት ያረኩት። ከዛ እሁድ ጠዋት ላይ መልስ አግኝቻለሁ ማለት ነው። ከአሊፔ ያው የአሊ ኤክስፕረስ እህት ኩባንያ መሰለኝ ክፍያ እሱ ነው እንትን የሚለው። ይኸው ከአሊፔ ሜሴጅ ገብቶልኛል ማለት ነው። ታንክ ዩ ፎር አፕሎዲንግ ዩር ዶክሜንት ዊ ዌር አብል ቱ ቫሊዴት ዩር ትራንዛክሽን ኤንድ አር ሃፒ ቱ ሌት ዩ ኖ ዛት ዩ ካን ስታርት ፔይንግ ኦርደር ሃፍ ሃውርስ ሌተር ኦን አሊኤክስፕረስ .com ብሎኛል። ከ30 ደቂቃ በኋላ ክፍያ መፈጸም ትችላለህ ብለው እንግዲህ ሜሴጅ ላኩልኝ። ከዛ ክፍያዬን ፈጸምኩ ማለት ነው። በዚህ መልኩ ሌላ ጣጣ ውስጥ ቪዛ ካርድም ሳትቀይሩ ኪሳራ ውስጥ ሳትገቡ አፒል በማድረግ ብቻ ትፈቱታላችሁ ማለት ነው። ይህን ቪዲዮ ላይክ አድርጉ። ላይክ እያደረጋችሁ እዩ። የምንወያይበት ቪዲዮ ነው። ቀጣይ ደግሞ እቃዎችን ስንቀበል
ማሳያችሁ ይሆናል ማለት ነው። ማንኛውም ጥያቄ ኮሜንት ላይ ጻፉ። ቻው